ዛሬም በድጋሚ የሰባያ አሰራር ይዤላችሁ መጥቻለሁ ማለት ነው። እንደምትመለከቱት ልስልስ ያለ ቆንጅዬ የሆነ የሰባያ አሰራር ነው ማለት ነው። ስትፈልጉ ለቡና ቁርስ፣ ስትፈልጉ ደግሞ ከሻይ ጋር ለቁርስ በጣም ተመራጭ ነው። እንደምታዩት ፍርፍር ያለ ልስልስ ያለ ነው ማለት ነው። እናም በመቀጠል ወደ አሰራሩ እንሄዳለን ማለት ነው። አንድ የሾርባ ማንኪያ እርሾ፣ 2 የሾርባ ማንኪያ ስኳር ተጠቅም ያለው። በመቀጠል ደግሞ 2 እንቁላል እንጠቀማለን። እዚች ጋር እናንተ አንድም ማድረግ ትችላላችሁ እንደ የቤታችሁ ሁላችሁም። እኔ እዚች ጋር 2 እንቁላል ተጠቅም ያለው። በመቀጠል 1 ኪሎ ዱቄት ተጠቅም ያለው። ይህንንም መጨመርም መቀነስም ትችላላችሁ። እንደምትመለከቱት እዚች ጋር ደግሞ የገበታ ቂቤ በኦቭን አቅልጨዋለሁ ማለት ነው። መጀመሪያ ያው በረዶ ክፍል ስለነበረ ነው። ውጭ ላይ ካለ ምንም አለማቅለጥም ትችላላችሁ። እንደምትመለከቱት በዚህ መልኩ በደንብ አድርጌ አዋሃድኩት። ከዛ ያው በእጄ እገባበታለሁ ማለት ነው። ማሽን ካላችሁ በማሽንም ማብቃት ትችላላችሁ። እንደምትመለከቱት እዚህ ጋር 1 ማንኪያ ጥቁር አዝሙድ ተጠቅሜያለሁ እና ቢበዛም ችግር የለውም። 1 ማንኪያ የሾርባ ማንኪያ ነው የተጠቀምኩት። በጣም ወሳኝ ነው ለዚህ ለሰባያ እንዲጣፍጥና ቃናው ደስ እንዲል የሚያደርገው ጥቁር አዝሙዱ ነው ማለት ነው። እንደምትመለከቱት በዚህ መልኩ አብኩቼ ለአንድ 10 ደቂቃ ነው፣ ብዙም እንዲቦካ አላደርገውም። እንደምትመለከቱት ቶሎ ነው የከፈትኩት እና እዚች ጋር በእንደዚህ አይነት ሳህን እንደዚህ መጠኑን ራሳችን እየለካን በእጃችን ማለት ነው እኩል አድርገን በኋላ ሊጡን ስንዳምጥ አንዱ ትልቅ አንዱ ትንሽ እንዳይሆንብን በእጃችን በዚህ መልኩ እየለካን እንደረድራለን ማለት ነው። እጃችሁን ዘይት አልለቅም ካለ ዘይት እጃችሁ ላይ ጠብ እያደረጋችሁ እንደዚህ እንትን ማድረግ ትችላላችሁ ማለት ነው። እንደምትመለከቱት እኔ ያው በዚህ መልኩ አዘጋጅቼዋለሁ። እዚች ጋር ይሄ የምጋግርበት ትሪው ነው ማለት ነው። ይሄን አይነት ትሪ ቢኖር የተመረጠ ነው እና እዚች ጋር ዝብዳ ነው ወይም ደግሞ የገበታ ቂቤ፣ ከላይ ደግሞ ዱቄት እንዳይዝብኝ ምናልባት ከታች ዱቄት እንደዚህ አድርገን ከዛም እዚች ጋር ደግሞ በደንብ አድርገን እንደዚህ እንዳምጠዋለን። ዱቄት በደንብ ስጡት እንዳይዝባችሁ፣ እንደዚህ እየተለጠፈ እንዳያስቸግራችሁ ዱቄት መስጠት አለባችሁ። ዱቄት በደንብ አድርጋችሁ ነስንሱት፣ ምንም አይሆንም ማለት ነው። እንደምትመለከቱት እዚች ጋር በሰሃን ካደረኩት በኋላ የገበታ ቂቤ ወይም ደግሞ የአረቦች ሰሜን የሚሉት የተነጠረ የአረቦች የቂቤ ካለ እሱም ተመራጭ ነው። ወረድ እንትን ዝብዳ ከሌለ ማለት ነው። በዚህ መልኩ ይሄንንም በደንብ አድርገን እንደዚህ ከላይ የገበታ ቂቤ እየቀባን አድርገን እንደራርበዋለን ማለት ነው። ከዛም በመቀጠል ሁሉንም እንደዚህ ከደራረብን በኋላ ዳርዳሩን በዚህ መልኩ በደንብ አድርገን እናጣብቀዋለን ከትሪው ጋር። ኦሬዲ መሀሉን ያው ቀብተነዋል ምናምን፣ ይሄ ዘይት ምናምን ዝብዳ ስለቀባ ነው መሀሉ አይያያዝብንም። ግን ዳርዳሩ በደንብ አድርገን እንዲጣበቅ እንዲያያዝ አድርገን ትሪውን ዙሪያውን እንትን እንለዋለን ማለት ነው። እንደምታዩት በዚህ መልኩ ከላይ መልሼ ዝብዳ ቀብቻዋለሁ ወይም የገበታ ቂቤ። ከዛ እዚች ጋር 1 እንቁላል ነው የተጠቀምኩት። 1 እንቁላል ያው ከላይ ልቀባው። ከዛ ወተቱ ፓውደሩን፣ ይሄ ለምን ይጠቅማል ካላችሁኝ፣ ፓውደሩ አንደኛ ከለሩን በጣም እንዲያምር ያደርገዋል፣ ሁለተኛ ደግሞ ሽታውን ያጠፋዋል ማለት ነው። የእንቁላሉን ሽታ ብዙ ጊዜ ብዙ ሰው አይወድም። እኔ በጣም ነው የምጠላው ምግብ ላይ የእንቁላል ሽታ በጣም ነው የሚደብረኝ። እና እዚች ጋር በደንብ አድርጌ ዙሪያውን ቀባሁት እንቁላሉን። በስተመጨረሻ እዚች ጋር ሰሊጤን አደርጋለሁ ማለት ነው። መጀመሪያ ጥቁር አዝሙድ ስለተጠቀምኩ እናንተ ባይኖራችሁም ችግር የለውም፣ ጥቁር አዝሙዱን ብቻ መጠቀም ትችላላችሁ። እናም እዚህ ጋር ኦቨን ውስጥ መጀመሪያ ሎክሼው ነበረ እና መዳመጥ ስትጀምሩ ብትለኩሱት የተመረጠ ነው።
እዚች ጋር ያው እንደምታዩት በጣም ቆንጅዬ ሆኖ ለስለስ ያለ በቃ ምን ልበላችሁ፣ የበለጠ ደግሞ እንዲለሰልስልን እዚች ጋር ላይን ወይም ደግሞ ፕላስቲክ ነገር ሽፍን እናደርገዋለን ማለት ነው። በዚህ መልኩ ቁርጥርጥ አድርገን እንደምታዩት በቃ ምን ልበላችሁ በጣም ልስልስ ያለ ነው፣ ትኩስ ነው እና እዚች ጋር ማር አድርጌያለሁ ማለት ነው። ቪዲዮውን ከወደዳችሁት ላይክ እንዳይረሳ። ወዳችኋለሁ። ባይ